ሲሉ ሲያወዛግቡኝ የት አለ አላይ የጓደኛ ብዛት ምን ያደርግልሃል? ልቦና ያለው ሰው አንዱ ይበቃሃል ይላል። እስኪ በዚህ ምን ያህል እንትን ትላለህ? በዚህ በዛሬ እውነት ጊዜ ነው። ላይ በአሁኑ ጊዜ ላይ ጓደኛ ቢኖረኝ ብለህ የምታስበው ነገር ወይም ደግሞ ጓደኛ ባይኖረኝ ብለህ የምጠላበት ጊዜ ነው ወይስ ጓደኛ ባይኖረኝ ብለህ የምትደሰትበት ጊዜ ነው? እስኪ ንገረኝ። ጓደኛማ ያስፈልጋል። እንዴት? ግን የምትይዥው ጓደኛ እንዴት ነው? አይ ከአንቺ ጋር የሚሄድ አይነት ጓደኛ ነው ወይ? በስነ ምግባርም ደረጃ በአስተሳሰብ ደረጃ እንዴት ነው? አስተሳሰቡ እንዴት ነው? አይዲዮሎጂው ለሰውስ ያለው አስተሳሰብ እንዴት ነው? መልካም ነው ወይ? በሁሉም ነገር ማለት ነው። በኢኮኖሚ ራሱ ምክንያቱም አንቺ ሰው ምኑን ይመስላል አለ አኗኗሩን ስልሽ ከአንቺ ጋር የሆነ የሚመጣጠን አይነት ነገር ያለው አይነት ሰው ነው ጓደኛ መሆን ያለብሽ እና ጓደኛ ግዴታ ያስፈልጋል፣ ጥቅም አለው። በኢኮኖሚም እኮ ከአንቺ የበለጠ አይነት ሆኖ አንዳንዴ አስተሳሰቡ መልካም ስልሽ ለሰው ልጅ መልካም የሆነ አስተሳሰብ ያለው ሰው አለ። ኢኮኖሚ ጋር የገባሁትኝ ምን አለ መሰለሽ አንዳንዴ ሰውን ዝቅ የማድረግ ምናምን ነገር ያለባቸው ሰዎች አሉ እና ለዛ ነው እንደዛ ያልኩሽ። ዳግሜ መጣክ ሳትባል ልትሄድ ነው እንዴ? እሺ የኔ አባት በጣም እንወዳለን። ሰላም ሁንልን። የምር እኔ ግን እኮ አይታየኝም። ለእሷ ብቻ ነው እንዴ አንተ መምጣት የሚታያት? አሁን ነው ያየሁት። የምር ቤት በኩል ገብተህ ነው? በጓዳ ገብተህ ነው እንዴ? ሰላም ያልከው የቱ ጋ ነው ሰላም? እስኪ አዎ አንተ እናንተ ምርጦች ደህና ናችሁልኝ? ኦኬ አሁን አየሁት። አይኔ ታውቃለህ ጠቧል። እንትን እየመጣ ነው መሰለኝ እንቅልፉ እ ኧረ አልተኛም። ምን እንተኛለሁ? ሴትዮዋ እየመጣች ቴንኪው። እሺ ዳግሜ ሴትዮዋ እየመጣች ሀሳቤን እየሰረቀችው ነው ወይ? እና ምን ነው ታዲያ? አይዞሽ ሀሳብሽ ሲስተካከል ትመጫለሽ። እኮ ሰው የለም ነበረ፣ 3 ሰው መጣ፣ ከዛ ልም አሉ፣ ከዛ ጠፉ፣ ከዛ ደግሞ አንድ ቀረ። እዚህ ጋር የሚያሳየው ማለት ነው። ገባ እያላችሁ ቤተሰብ ዳግም ያለክ እንዴ?